ሰላም እንዴት ናችሁ? ውድ የነጋቲው ቤተሰቦች ዛሬም ደግሞ በአዲስ ቪዲዮና በጣም ጠቃሚ በመለው ቪዲዮ ቀርቤላችኋለሁ ማለት ነው። ዛሬ ደግሞ ምንድነው የምንማረው ቁጥሮችን እንዴት በአፋን ኦሮሞ እንማራለን የሚለውን ነው ማለት ነው። በእርግጥ ከመጀመሪያ ላይ ያሉትን ከ1 እስከ 10 አይተን ነበር ባለፈው ቪዲዮ ላይ ማለት ነው። ገብታችሁ እዩት፣ ካላያችሁ ይጠቅማችኋል። መጀመሪያ አፋን ኦሮሞ ለመማር ቁጥሮችንም ማወቅ ያስፈልጋችኋል ማለት ነው። ብዙ ቦታ ተጠቀሙበታላችሁ። ስለዚህ ቁጥሮችን ማወቅ ያስፈልጋችኋል። አሁን ቤዚክ የሆኑ አስተምራችኋለሁ ማለት ነው። ከ1 እስከ 10 ያሉት ወሳኝ ናቸው። እነሱን መጀመሪያ እዩዋቸው፣ ወይንም ደግሞ ይሄንንም አይታችሁ ተመልሳችሁ ማየት ትችላላችሁ ማለት ነው። ቻናሌ ውስጥ ገብታችሁ ቪዲዮን ስለሰራሁት አሁን ዛሬ ከ11 ጀምረን ነው ማለት ነው የምናየው። ከ11 ጀምረን እናያለን። አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን እንዳረሱ፣ እንዲሁም የደውል ምልክቱን በመጫን ኦል የሚለው ላይ ካረጋችሁ ሁሌም ለቀው ቪዲዮ ይደርሳችኋል ማለት ነው። ሰብስክራይብ ስታደርጉ ኦል የሚለው ላይ የደውሉን በመጫን ኦል የሚለው ላይ አርጉ ማለት ነው። አሁን ወደ ቪዲዮአችን እንገባለን። ከስንት ነው የምንጀምረው? ከ11 ማለት ነው። ከ11 እንጀምራለን። 11 ምንድነው በአፋን ኦሮሞ? ኩደ ቶኩ ያኒ መጀመሪያ ያን ቪዲዮ አይታችሁ ከሆነ ምናልባት ኩደን 10ን ኩደን ነበር አይደል ያልነው። አሁን 10 የሚለው አሁን ለምሳሌ 10ን ኩደን እንላለን። 10 ለማለት ደግሞ ኩደ ለማለት ኩደ የሚለውን እንጠቀማለን ማለት ነው። ኩደ ቶኩ ኩደ ለማስን ደግሞ 12 10 የሚለውን ኩዳ በሚለው ተኩት ማለት ነው። እና ያኔ ከ1 እስከ 9 በተማርነው መተካት ነው ማለት ነው። አሁን 13 ኩደ ሰዲ 14 ኩደ አፉር 15 ኩደ ሸን። እዚህ ጋር አይታችኋል አይደል? ኩዳ ብለን ቶኮ ለማ ሰዲ አፉር ሸን። እነዚህ ቶኮ ለማ ሰዲ አፉር ሸን የሚባሉት 1 2 3 4 5 ማለት ናቸው ማለት ነው። ከዛን 10 የሚለውን ኩዳ በሚለው እንተካለን ማለት ነው። ለምን አሁን 10 የሚለውን ነው አይደል 10 ያልነው፣ ከፊት 10 ያለውን ነው 10 ያልነው። ስለዚህ እዚህ ጋር ኩደን ያለውን ምን እንላለን? ኩዳ እንላለን ማለት ነው። ኩዳ ቶኮ 11 ኩዳ ለማ 12 ኩዳ ሰዲ 13 ኩዳ አፉር 14 ኩዳ ሸን ማለት 5 ኩዳ ሸን እንላለን ማለት ነው። የሚቀጥለው 16ም ያው ነው ማለት ነው። 16 ኩዳ ጃም ይባላል። ኩዳ ጃ 17 ኩዳ ቶርፕ 17 ኩዳ ቶርፕ 17 ስንት ነው? ኩዳ ቶርፕ 18 ኩዳ ሰዴት 18 ኩዳ ሰዴት 19 ኩዳ ሰገል ማለት 9 ነው። ኩዳ ሰገል 19 እንላለን ማለት ነው። 20 ደግሞ ምንድነው? ዲግደማ 20 ማለት ዲግደማ። አሁን 21 22 ማለት ከፈለግን ዲግደሚ ነው የምንለው። እሺ ዲግደሚ ብለን ቁጥሩን እንጠራለን ማለት ነው። 21 22 23 ለማለት ዲግደሚ ቶኮ ዲግደማ የሚለውን ዲግደሚ ብለን ቁጥሮቹን እንጨምርበታለን ማለት ነው። ቀጥሎ የሚመጡትን ቁጥሮች 21 ከሆነ ለምሳሌ ከ20 ቀጥሎ የሚመጣው ከ2 ቀጥሎ የሚመጣው 1 ነው አይደል?
ዲግደሚ ቶኮ እንላለን። 22 ቢሆን ለምሳሌ 2 ለማ መሆኑን እናውቃለን። ስለዚህ ዲግደሚ ለማ ዲግደሚ የሚለውን እንጨምርበታለን ማለት ነው። እዚህ ጋር ደግሞ ከ20 ጀምሮ 10 እየዘለልኩ አሳያችኋለሁ። ቀጥሎ ከዲግደማ ሶዶማ ነው ማለት ነው። ሶዶማ አሁን እነ 31ን 32ን 33ን መጥራት ከፈለጋችሁ ምን ታረጋላችሁ? ሶዶሚ ትላላችሁ። ሶዶሚ ቶኮ፣ ሶዶሚ ለማ፣ ሶዶሚ ሰዲ ትላላችሁ ማለት ነው። ሶዶማ የሚለውን ሶዶሚ ትሉታላችሁ። ሌሎቹን እነ 31 32 33ን ለመጥራት ማለት ነው። ሶዶማ አፉርተማ ማለት ደግሞ 40 አፉርተማ 40 ይሄንንም እነ 41 42 ምናምን ብላችሁ መጥራት ከፈለጋችሁ አፉርተሚ ትላላችሁ። አፉርተሚ ቶኮ 41 ማለት አፉርተሚ ለማ 42 አፉርተሚ ሰዲ 44 ማለት ነው። እየገባችሁ ነው መሰለኝ። እየገባችሁ ነው ብዬ ተስፋ አደርጋለሁ። ምናልባት ካልገባችሁ ምናልባት ደግሜ ልሰራው ስለምችል ጻፉልኝ ማለት ነው። እሺ ሌላው ሸንተማ ሸንተማ አሁንም 50 አሁንም እንደተለመደው ሸንተሚ ብላችሁ ነው የምትጀምሩት 51 ለማለት ሸንተሚ ቶኮ ሸንተሚ ለማ ሸንተሚ ሰዲ ማለት ነው። ሌላው ጃተማ ጃተማ ማለት 60 ማለት ነው። ጃተማ እንደተለመደው ጃተሚ ቶኮ 61 ጃተሚ ለማ 62 ሌላው ቶርባተማ ቶርባተማ ደግሞ 70 ነው። 71 ለማለት ቶርባተሚ ቶኮ 79 ለማለት ቶርባተሚ ሰገል ትላላችሁ ማለት ነው። የሚቀጥለው 80 ነው። ሰዴተማ 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 80 ሰገልተማ 90 ሰገልተማ 90 ዲባ መቶ ዲባ መቶ አሁን ሰዴተማና ሰገልተማን እንደተለመደው የሚመጡትን ቀጥሎ የሚመጡትን ቁጥሮች ለመጥራት ምን ማድረግ ትችላላችሁ ማለት ነው። ሰዴተሚ ቶኮ ሰዴተሚ ለማ ለማለት ሰዴተሚ ታረጉታላችሁ ማለት ነው። 81 82 ለማለት ሰዴተሚ ሰዴተሚ ብላችሁ ትቀጥሉበታላችሁ ማለት ነው። ልጠሩት የፈለጋችሁትን ቁጥር 82 ከሆነ ሰዴተሚ ብላችሁ 2 ለማ ነው ለማ ሰዴተሚ ለማ ትላላችሁ ማለት ነው። ሌላው ዲባ ማለት 100 ማለት ነው። ዲባ ቶኮ ብላችሁ 100 ማለትም ትችላላችሁ። ግን ዲባ ዲባ ማለት 100 ማለት ነው። ዲባ 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 እስቲ ብዙ ጊዜ ይሄ ዲ የሚለው ቃል አማርኛ ተናጋሪዎች በጣም ያስቸግራቸዋል። ዲ ማለት ዲባ ዲባ ምናምን እንደዚህ ነው የሚሉት። ዲባ 100 ዲባ ለማ 200 ዲባ ለማ 200 ዲባ ሰዲ 300 አሁን እንደዚህ እያላችሁ መቀጠል ነው ማለት ነው። አይከብዳችሁም። ለምን አራት ምን እንደሆነ ታውቃላችሁ። አራት ማለት አፉር ነው። ከዛን ደግሞ 400 ለማለት 4 ዲባ አፉር ትላላችሁ ማለት ዲባን ጨምራችሁ ቁጥሩን ማስገባት ነው ማለት ነው። አሁን ዲባ ሰዲ የሚለው ዲባ ሰዲ 3ን እናቃታለን። ዲባ የሚለውን ጨምረበታለን 300 ዲባ ሰዲ ግን 100 የሚለው አፋን ኦሮሞ ውስጥ ይቀድማል ማለት ነው። ዲባ ዲባ የሚለው ከፊት ለፊት ይሆናል። ከዛ የሚመጣው ቁጥር ይሆናል ማለት ነው። ዲባ ሰዲ ትላላችሁ። ሌላው ደግሞ በጣም ወሳኝ የሆኑትን ነው ማቀርብላችሁ ዛሬ። ኩማ ሺ ማለት ነው። ኩማ ሺ ወይንም ኩማ ቶኮ 1000 ምን ትላላችሁ? ኩማ ይባላል ማለት ነው። ኩማ ይባላል። ይሄው ነው የዛሬው ቪዲዮ። እንደተጠቀማችሁበት ተስፋ አደርጋለሁ። ያላችሁን አስተያየት ኮሜንት ላይ መጻፋችሁን እንዳረሱ። እንደተለመደው የምትፈልጉት ቪዲዮ ጻፉልኝ። ቪዲዮን ደግሞ ላይክ ማድረጋችሁን እንዳረሱ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንዲሁም የምትደውሉ ምልክቱን በመጫን ኦል የሚለው ላይ ማድረጋችሁን እንዳረሱ። በሚቀጥለው ቪዲዮ ደግሞ ምንማረው ምንድነው የአመቱን ወራቶች
ጂኦታ ወጋ የአመቱን ወራቶች እንማራለን። ከዛ በኋላ የአመት ወራቶች አቆጣጠር ምንም አይከብደንም ማለት ነው። ይሄው ነው። አሁን በያላችሁበት ደህና ሰላም ሁኑ። በጣም ነው ወዳችሁ። ቻው